ሃይ ሙያ ፖድካስት ዛሬ ፓስፖርት ያላችሁ እንዴት ማደስ እንደምትችሉ የሌላችሁ ደግሞ አዲስ እንዴት ማውጣት እንደምትችሉ ነው የምንነግራችሁ። መጀመሪያ እዚህ ጋር ባስቀመጥነው ሊንክ ዲስክሪፕሽን ላይ ታፕ አድርጋችሁ www.immigration.gov.it የሚለው ላይ ማለት ነው የመጀመሪያው ስቴፕ ሬጂስተር የሚለውን መጫን ነው። ስለዚህ ስቴፕ 1 ሬጂስተር የሚለውን ከተጫንን በኋላ አይዲ ታይፕ እንለያለን። ማደስ ከሆነ ኦልሬዲ ፓስፖርት ስላላችሁ ፓስፖርት መርጣላችሁ፣ ከሌላችሁ አይዲ፣ የቀበሌ ድራይቪንግ ላይሰንስ የትኛውም ይሆናል። ዜን የአይዲው የኢሹ ዴት ያ ማለት የተሰጠበት ቀን፣ ቀጥሎ ኤክስፓይሬሽን ዴቱ የሚያበቃበትን ቀን በመሙላት ፓስፖርት ከሆነ እዛው ላይ ኦልሬዲ የነሱ ሲስተም ላይ ወይም ቋት ላይ ስላለ ቫሊዴት የሚለውን ስትጫኑ ኦልሬዲ ሰርች አድርጎ የፓስፖርቱን ሪከርድ ያገኘዋል። ስለዚህ ወደ ቀጣይ ስቴፕ መሄድ ትችላላችሁ ማለት ነው። ያሉት ስቴፖች ቀላል ናቸው። ፈርስት ኔም፣ ሰከንድ ኔም፣ ሰርድ ኔም፣ መጀመሪያ ስማችሁ የአባት ቀጥሎ የአያት፣ መጀመሪያ በእንግሊዘኛ እንደዚህ እዚህ ጋር እኛ እየጻፍ እንደምናሳያችሁ፣ ቀጥሎ በአማርኛ እያረጋችሁ የመጀመሪያ ስም የራሳችሁ ማለት ነው፣ ቀጥሎ የአባት ስም በአማርኛ በእንግሊዘኛ፣ ቀጥሎ የአያታችሁ ስም መጀመሪያ በእንግሊዘኛ ቀጥሎ በአማርኛ። ይሄን ከሞላችሁ በኋላ ቀጣይ በርዝ ዴት ነው የሚሆነው። ኦልሬዲ ፓስፖርት ከተሰጣችሁ እሱም ሪከርዱ ስላለ ማንዳቶሪ አይደለም። ግን ሪከርዱ ከሌለ በአይዲ ማለትም በቀበሌ አይዲ ወይም በድራይቪንግ ላይሰንስ በተለያዩ አይዲዎች በዲጂታል አይዲ የምታደርጉ ከሆነ በርዝ ዴት ብትሞሉለት ጥሩ ነው። ከዛም ደግሞ በርዝ ሰርቲፊኬት ዞሮ ስለሚያስፈልጋችሁ በርዝ ሰርቲፊኬታችሁ ላይ የተሰጣችሁ በርዝ ሰርቲፊኬት ነምበር የሚል አለ። ያ ማለት ከላይ በመጀመሪያ ቁጥር ተብሎ በርዝ ሰርቲፊኬት ነምበር ተብሎ የተጻፈው ነው። ስለዚህ በርዝ ሰርቲፊኬት ማንዳቶሪ ነው ማለት ነው ፓስፖርት ላይ ሌላችሁ። ማደስ ከሆነ ግን ማንዳቶሪ አይደለም። ቀጥታ ወደ ቀጣይ ስቴፕ ትሄዳላችሁ። ቀጣይ ስቴፕ የሚሆነው ምንድነው? ከበርዝ ዴት በኋላ እንግዲህ ኢሜል ነው። ኢሜላችሁን ትሞሉና ቫሊዴት ስትሉት አጭር ኦቲፒ 6 ዲጂት ኦቲፒ ወደ ኢሜላችሁ ይልካል። ያንን ኢሜላችሁን ቼክ በማድረግ ያንን ኦቲፒ እዚሁ ድረገጽ ላይ መታችሁ ትሞላላችሁ። ከዛ በኋላ ኦልሬዲ ሰክሰስፉል ይላችኋል። ስለዚህ ያንን ስቴፕ አለፋችሁ ማለት ነው። ቀጣይ ስልክ ነው የምትሞሉት። ተመሳሳይ ስቴፕ ነው። ስልካችሁ ሞልታችሁ ቫሊዴት ስትሉት 6 ዲጂት ኦቲፒ ወደ ስልካችሁ ይልካል። በዚህ መሰረት ስልካችሁንም ቫሊዴት አድርጋችሁ ሰክሰስፉል ካላችሁ ኦልሬዲ ሰክሰስፉል ነው ማለት ነው። ሬጂስትሬሽናችሁ የመጨረሻው ስቴፕ ፓስወርድ መሙላት ነው። የእናንተን ፓስወርድ ሴኪዩርሊ መሙላት አለባችሁ። ይሄ የመጨረሻው ስቴፕ ፕራይቬት ስለሆነ አላሳያችሁም። ነገር ግን ከዚህ በኋላ ያሉትን ስቴፖች የማሳያችሁ ይሆናል። ምንድነው የምናደርገው የሚለውን በክፍል 2 እንቀጥላለን። ቴንኪው። መልካም ቀን።